ብዙ ጊዜ እኛ የምንጸልየው ጸሎት የማይሰማበት አንዱ ምክንያት እግዚአብሔር ስለሚወደን ነው። እስኪ በሉ እግዚአብሔር ምን ስለሚል ነው? ለምን መሰላችሁ? አሁን እዚህ መሀል ወላጆች አላችሁ፣ ልጃችሁ እንደው ቤት ውስጥ አይጥ አስቸግሯችሁ ለአይጥ ብላችሁ የገዛችሁት መርዝ ቢኖር ይህንን መርዝ በዳቦ አድርጌ ካልበላው ብሎ ልጁ ቢያለቅስ ወይ ልጄ ለምን ጓጉቶ ይቀራል ብላችሁ ትሰጡታላችሁ? ቢያለቅስስ? አለቀሰ እኮ ትሰጡታላችሁ? እንገርፈዋለን እንጂ አንሰጠውም። ለምን? ልጃችን ስለሆነ። እግዚአብሔር አባት ነው። ስንት ክፉ ነገር ለምን ነው? ይገርማቸዋል። ስንት ነገር የማይጠቅመን ክፉ ነገር ለምን ነው? ሲጀመር አቋምም የለንም እኛ እኮ ስንጸልይ ታውቃላችሁ። ዛሬ በአብዛኛው የማየው ወጣቶች ነው። የወጣቶች ጸሎት ብዙ ጊዜ ከጋብቻ ጋር የተያዘ ነው አይደለም? አዎ። አንድ ወጣት ይመጣና አንዲትን ሴት ይወዳል። እንደው ጌታ ሆይ መድኃኔዓለም እቺን ልጅ